የኔ ወንድሟ እዚህ ነገር ውስጥ ነው ማለት ያለብሽ። ቤተሰብ ገባ ማለት ደግሞ የምሬን ነው የምልሽ። ለመኖርሽም ምን ይቅርታ ዋራንቲ አይኖርኝም። የምሬን ነው። እሱን ደግሞ ታይዋለሽ። የምሬን ነው። እሱን ታይዋለሽ። ቤተሰብ ነው ቤተሰብ እንዲገባ ነው የምትፈልጊው? ቤተሰብ እንዲገባ ነው። አታስፈራራኝ። አልገባኝም። አታስፈራራኝ። ለማስፈራራት አትሞክር። ሌላ ነገር ውስጥ አትክተተኝ። እኔንም ጨምሮ አንተ እንደደነፋው እኔ መደንፋት አቅቶኝ ወይም ደግሞ በእኔ በኩል የሚከላከልልኝ ሰው ጠፍቶ አይደለም። ሁለታችንም ትልልቅ ሰዎች ነን። እኔና እሷ ብቻ ነገሩ መፍታት እንችላለን። እናንተ ማን ስለሆናችሁ ነው ቤተሰብ ሲጀመር የምታስቡ እንዴ? እሷ ማን ስለሆነች ነው? ማሰብ ትችላለች አይደል? ማገናዘብ ትችላለች አይደል? በቂ ነው። ተምራለች አይደል? በቃ በቂ ነው። እሱ በቂ ነው። ከኔ ጋር ለማውራት ይሄ መስፈርት በቂ ነው። ይሄ መስፈርት ሜቢ ካላወራች እናንተ መግባት ትችላለች። ያስፈራራው መስሎ ከተሰማሽ ተሳስተሻል። እኔ እያስፈራራሁሽ አይደለም፣ እየነገርኩሽ ነው። ከዚህ በኋላ ግን ማለት ነው የምሬ ነው የምልሽ። አንቺ አሁን በዚህ ነገር እቀጥላለሁ ብለሽ የምታስቢ ከሆነ እመኚኝ የማትወጪው ነገር ውስጥ ነው የምትገቢው። እኔ በመጀመሪያ ምን ታመጣላችሁ? የምትፈልጉትን አምጡ። አንድ ነገር ልንገርህ፣ እንደውም ከእሷ ህይወት አልወጣም እንዴ። እሷ መታ በእኔ ህይወት ስንት ነገር የፈጠረች ሰው እያለች ከዛሬ ድረስ እኔም ጓደኞቼ ቤተሰቦቼን ዝም ስላልና እንዴ ጭራሽ እሷ ሁለት ጊዜ ተናገረችኝ ብላ ሰው ይዛ የምትመጣ እኔ እሷ አርጉዝ ነው ብዬ ነው ያከበረው። ብዙ ነገር ስታረጊ ማለት ነው ብዙ ነገር ስታረጊ ዝም ብዬሻለሁ። ዛሬ ግን ከአቅም በላይ ስለሆነ ነው እንዴ ጣት አትከስርብኝ። አዎ ሰምቻለሁ። በቃ ታያቸው እንዴ ለማስፈራራት ይሞክራል እንዴ። አትንገረኝ። ሰማሁህ እስካሁን እንዴ በቃ ነው አሁን ደፋር መስሜት በጣም እየተሰማኝ ነው። በመጀመሪያ ደረጃ ነው ስለመጣሽ ነው ቴንኪው ብያለሁ። አሁን እኮ በሰላማዊ መንገድ ነው ላወራ የመጣሁት ነው ያለው። አሁን ለምንሰራ ሌላ ነገር ውስጥ እንድገባ አትገፋፋኝ። አሁን አንቺ ቤተሰብ ነው ያልሽው አለ ችግር የለውም። ቤተሰብ የምትያችሁን አሉኝ የምትያችሁን ሰዎች በሙሉ አምጫችሁ አቅሻለሁ። የት እንደምትሰሪ የት እንደምትውይ ከማን ጋር እንደምትሆኚ አቅሻለሁ። በቃ ታውቀኛለህ አይደለ? አንተ የምትፈልገው ማቅሽ እንኳን አንቺ ንቀና በዙሪያሽ ያለውን ሰው ቤተሰብ ሁሉ ነገር አውቃለሁ። አንድ በዳኒና በኤፍሲ አሁን ይኸውልሽ ምን በረበረው አልገባኝም። ምንድነው እና ለምን በረበረው በዙሪያ ያለ እሱ ንገሪያት። እንዳትበጠበጭ ከፈለግሽ እምላት አማርኛ ነው። እሱ ንገሪያት። አታስፈራራኝ። በጣም አክማና አንተ ያለ ነው እግዚአብሔር እንዴ ለምን እንደዚህ ታደርጋለህ? አንተ በጣም መልካም ሰው ነህ። ካንተ እንደዚህ አይነት ነገር አይጠበቅም። እንዴ እኔ ደግሞ የሌለኝን ባህሪ ይኸውልሽ ካንቺ ጋር ስመጣ በሰላማዊ መንገድ ነው የመጣሁት አይደል? ቴንኪው አልኩሽ እኮ ምንም ማውራት አማርኛ ነው። ንገሪያት። አታስፈራራት። እኔ አይምት ከሆነ አሁንም ነገርኩሽ። የማረገውን ነገር ደግሞ ሰው ነው የምትመስለው። እንዴ እንደዚህ መተ ሁልሽም ትበረበራለሽ እንዴ በጣም ይሄ ይደብራል። እግዚአብሔር አሁን እኮ ቀላል ነው ለኔ። አሁን እንደዚህ ብለሽ ከምትነግሪኝ አማርኛ ነው የማወራው አይደለ? እኔ እኮ ሰምቻለሁ። በቃ ከሰማሽኝ ያልሽው ነገር አድርጉ። ስማኛ አንተ ይኸውልህ አንተ አስብ በተጓዝ ቁጥር ምን ያህል እንደምጓዝ ደግሞ ነው ያሳያችኋለሁ። እሷም እኔም በህይወት እንደማን ነው እርግጠኛ ምን ለማለት ፈልገሽ ነው እንዴ? ማን ነው እሱ? አሁን ይኸውልሽ ጊዛን እኔ ሲጀመርም የኤፍቲን ኮንፊደንስ ገርሞኛል። ተናግራ ሄደችማ ባለፈው ምሽ አንተ ስላለህ ነው። ሴት ልጅ ነሽ፣ ልክ ነሽ። በዚህ ልክ በዚህ ልክ ማውራት ላይኖርብኝ ይችላል አይደል? እህቴ ለኔ እንደ አይኔ ብሌን ምሳሳላት አንድ ያለችኝ እህቴ ነው። እሷ ደግሞ ለደቂቃ በጣም ብዙ የሚሳሳላት ሰው አለ እያለሽ ነው ይመጡ የለ ከዚህ በኋላ ለሚፈጠረው ነገር ችግር የለም። እኔ ላታገኝኝ ትችላለሽ። ከሚመጣው ሰው ጋር ግን ግንኙነቱን ትቀጥያለሽ። ምንም ችግር የለውም። ቤተሰቦቼ የምትያቸው አሉኝ የምትያቸውን ሰዎች በሙሉ አምጪና ችግር የለውም። ያኔ መወጣት ባለብሽ መንገድ ትወጫለሽ። ማስፈራራት አማርኛ ያልገባሽ ማለት ችግር የለውም። ከዚህ በኋላ ለደቂቃ እህቴ ከፍቷት ሆነ ባንቺ ጉዳይ አንድ ነገር ትበለኝ፣ ያኔ የማደርገውን ነገር አሳይሽ። ምን ታመጣለህ? ለምን እንደዚህ የምትለኝ ታመጣለህ እንዴ? በጣም አበዛኸው እንዴ? አይደለችም ኤፍሱ ማለት ነው። ቤተሰቡን መጫረስ ካለበት እንጫረሳለን፣ አንላቀቅም። ይሄንን ወቅ እንዴ ማነው አንተ? ለምን እንደዛ የምትለኝ እኮ? እሺ በቃ ጽጌ በቃ እኔ የሆነ የገባኝ ነገር ስላለ ነው። ተይ በቃ በቃ ተይ። እሺ ከዚህ በኋላ አንቺ ጋር ንግግርም የለኝም። ትሰሚኛለሽ አይደል? ከዚህ በኋላ እንደውም የምር የማትወጪው ነገሮች ነው የምትገቢው። አንቺም እስካሁን በጣም አዳምጬሻለሁ። ከዚህ በኋላ እህቴ ላይ አንዲት ነገር ብለሽ ለደቂቃ ታውራኝ እና ነው የማልወጣበት ነገር ውስጥ ምጋው ምንድን ያደረግነው? ሴቶች ናችሁ እኮ ምንድን ያደረግነው? አንቺም ሴት ነሽ አይደል? ሴት ልጅ ላይ ምንም ነገር አላደርግም፣ አልሰነዝርም፣ ምንም አለም። ግን ከዚህ በኋላ ለሚገጥምሽ ነገር ምንም አይነት ነገር ውስጥ ብትገቢ እኔ ነኝ። ምንም አይነት ነገር ውስጥ ብትገቢ ማለት አንቺም እንዳትረሳው፣ ይሄን ነገር እንዳትረሳው።
አንተ ራስህ አንቺ እንዳትረሺው የምሬን ነው። እኔ ሴት ልጅ ነሽ። ሴት ልጅ ላይ እጄንም ማላነሳ ምንም አላደርግም። ከዚህ በኋላ እኔን አታየኝም። ግን ከዚህ በኋላ አንቺም ለሚገጥምሽ ነገር ኃላፊነቱን የምወስደው እኔ ነኝ። ያኔ የማትወጪው ነገር ውስጥ ነው የገባሽው። እንዳትረሽ። ሲጀመር አንፈራም። የፈለከው ማምጣት ትችላለህ። ወይኔ ጌታዬ ሆይ ምን አይነት ነገር ውስጥ ነው የገባነው? ጽጌ እኔ ኤፍሱን እንደዛ ዝታ ስትሄድ መጠርጠር ነበረብኝ። የሆነ ነገር ማሰብ ነበረብኝ። ሲጀመር ይሄን ሁሉ ማስፈራራት ሲጀመር ለምን አስፈራራና? ጽጌ አዋሪኝ እንጂ እኔ ምን ላውራ? ዝቶብኝ መግቢያ ቦታ እያንዳንዳችን እኮ በቃ ከዚህ በላይ የዳኒ ጦስ ማለት አይደለም። እሱ ላይስ ምን እንደሚደርስ ምን ታውቂያለሽ? አሁን ምንም አይደርስበት። በእናትሽ ጽጌ ቆይ መሄድ አለብን። ቀኑን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ